ሰላም ሰላም እንዴት ናችሁ? ዶክተር ፍስሐ መኮንን እባላለሁ። አሁን እዚህ ዱባይ ውስጥ ዲሞንቴ ፎርት ዩኒቨርሲቲ በሚባል ካምፓስ ውስጥ በሜካኒካል ኢንጂነሪንግ ዲፓርትመንት ሲኒየር ሌክቸረር ሁኜ እያስተማርኩ እገኛለሁ። በዚህ አጭር ቪዲዮ ብቅ ያልኩበት ዋና ምክንያት ስለ ዲሞንቴ ፎርት ዩኒቨርሲቲ አጭር መረጃ ልሰጣችሁ ፈልጌ ነው። ዲሞንቴ ፎርት ዩኒቨርሲቲ እንግሊዝ ቤዝ ያደረገ ከ150 ዓመት በላይ ኤክስፒሪየንስ ያለው ዩኒቨርሲቲ ነው። እዚህ ዱባይ በሚገኘው ካምፓስ ከ17 በላይ የአንደር ግራጁዌት ፕሮግራሞች እና ከ12 በላይ የፖስት ግራጁዌት ፕሮግራሞች አሉ። እዚህ ዱባይ ልጆቻችሁን ብትልኩ ብዙ አድቫንቴጅ አለው ብዬ አስባለሁ። አንደኛ ዱባይ በጣም ቅርብ በመሆኑ ልጆቻችሁን እየተመላለሳችሁ ለመጎብኘት አመቺ ነው። ሁለተኛ ልጆቻችሁን በየሴሚስተር ብሬኩ እየመጡ ከቤተሰብ ጋር የማሳለፍ እድል አላቸው። ሌላ ተጨማሪ አድቫንቴጁ እዚህ ትልቅ ኮሚኒቲ ስላለ ልጆቻችሁ ምንም ሳይቸገሩና የእንግድነት ስሜት ሳይሰማቸው ትምህርታቸውን መከታተል የሚችሉበት ሁኔታ አለ ብዬ አምናለሁ። ስለዚህ ልጆቻችሁን ወደ ዲሞንቴ ፎርት ዩኒቨርሲቲ ዱባይ ካምፓስ ብትልኩ ትጠቀማላችሁ ብዬ አምናለሁ። አመሰግናለሁ ይህችን አጭር መልእክት ስለሰማችሁ።